አሐዱ አምላክ አሜን። ሁሉ ይሰግድ ለሥላሴ፣ ሁሉ ፍጥረት ሁሉ ለሥላሴ ይሰግዳል ይንበረከካል። በበረከ ልቡና በልቡና ጉልበት ለሥላሴ ሁሉ ይሰግዳል። ከሰው ጀምሮ ከመላእክት ከኛ ከሰዎች ጀምሮ እግዚአብሔር ባወቀ እንስሳትም አራዊትም አብህርትም ወይም ደግሞ ባህሮች ቀላያትም ቢሆኑ እሱ ባወቀ ሁሉ ለሥላሴ የማይሰግድ የለም ይላል። እንግዲህ ብፁዕ አባታችን አቡነ ዮሐንስ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡር ሊቀ ሥልጣናት ቆሞስ አባ ዮሴፍ ደስታ የማዕከላዊ ጎንደር ዋና ስራ አስኪያጅ፣ ክቡር ዋና ጸሐፊ መምህር ንጋቱ፣ የተከበሩ የወረዳው ሊቀ ካህናት መምህር ቀሲስ አማኑኤል አዳም፣ የሀገረ ስብከታችን የየመምሪያው ኃላፊው፣ የወረዳውም የየመምሪያው ኃላፊዎች፣ ክቡራን ሊቃውንት፣ የደብሩ አስተዳዳሪ ቆሞስ ሊቀ አእላፍ አባ ተስፋ ጊዮርጊስ፣ ክቡራን የአድባራትና የገዳማት አስተዳዳሪዎች፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ቀድሞ ፕሮግራም መሪው አስተካክሎ ስለመራው ነው። የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች ምዕመናንና ምዕመናት፣ ወጣቶች፣ ሕፃናት ጭምር እንደምን ቆያችሁ? እንደምን አደራችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን በእኛና በመላእክት መመስገን ፈቃድ የሆነ አምላክ ዛሬም ዘወትርም የተመሰገነ ይሁን። ሁሉ ይሰግድ ለሥላሴ፣ ሁሉ ለሥላሴ ይሰግዳል፣ ሁሉ ለሥላሴ ይንበረከካል ነው የሚለው። ቅድም እንግዲህ ይሄ ከሊቅ የተወሰደ ነው። ከቅዱስ ያሬድ ከሊቃውንቱ አንዱ ቤተክርስቲያን የተቀበለችው ያው እንግዲህ አራቱ ጉባኤያትን ትሰጣለች ቤተክርስቲያናችን ከብሉይ ከሐዲስ ቀጥላ ሊቃውንት ትላለችና በዛ ዙሪያ ሊቅ በሚለው የተካተተው አንዱ ይሄ ነው ማለት ነው፣ የቅዱስ ያሬድ ምስጋና። እና እንግዲህ ዛሬ ታሪኩ ሕንፃ ሰናዖር የፈረሰበት ቀን ነው ዛሬ የምናስታውሰው። እኛ ደግሞ በኃጢአት ምክንያት ያ ግንብ ፈርሷል፣ እኛ ደግሞ ለመስራት ተነስተናል። ቅድም እየተነገራችሁ ነበር፣ ሁሉ ለሥላሴ ይሰግዳል። ሁሉ ሂዶ የት ይደርሳል? ከሥላሴ ነው የሚደርሰው። ባለጸጋ ቢሆን ቢገዛ ቢነዳ ቢሾም ሁሉም ተነስቶ ወዴት ነው የሚሄደው? ወደ ሥላሴ ነው። ስለዚህ ይህ ቤተ ክርስቲያን በጊዜው የነበሩት ታላቁ ንጉሠ ነገሥት እንግዲህ አድያም ሰገድ ኢያሱ መንግስትን ከምነና ጋራ አጣምረው የያዙ በሰማዕትነት ነው በመጨረሻ የሚያርፉ። ስለዚህ ይሄ ትልቅ ቦታ ከታላቁ ገዳም ጋር የተያያዘ ታሪክም አለው ከደብረ ሞጌዕና ጋር ተያይዞ። ስለዚህ ይሄ ትልቅ ቦታ እናንተን የመሰላችሁ ምዕመናን እያላችሁ አንድ ሰው ምዕመናን በዚህ ዓለም ስሙን ለማስጠራት ብሎ የኃጢአት አዳራሽ ይሰራል እኮ። በሚሊዮን ቀርቶ በቢሊዮን ገንዘብ አውጥቶ የኃጢአት አዳራሽ ይሰራል፣ ስሙ ሊጠራ በምድር ለሚያልፈው ለሚደመሰሰው። ስለዚህ ሁሉ የሚሰግደው ለሥላሴ ስለሆነ፣ ሁሉ የሚሄደው ወደ ሥላሴ ስለሆነ በውጭ ሀገርም በአፍሪካም አውሮፓም ውጭ ነው ያላችሁ ሁላችሁ ይህንን ድምፅ የምትሰሙ ሁሉ መቼም ምዕመናን እናንተ የምትሰሙት ብዙ ጊዜ ያው ወጣቶችን ልትሰሙ ትችላላችሁ። ከወጣቶች ይልቅስ መናኞች ይበልጡ ቢሆን ኑሮ አባት በተሰማ ነበር። አባት የሚሰማበት ዘመን ስላልሆነ ነው እንጂ ይኸው እየነገርናችሁ ነው። ደብረ ብርሃን ሥላሴ
የኢትዮጵያይቱ ማኅፀን ጎንደር፣ የሊቃውንቱ መፍለቂያ ጎንደር፣ ያቋቋሙ መቀመሪያ፣ የትርጓሜው መፈተቻ፣ የቅኔው መዝረፊያ ምን ብዬ ልቁጠረው? 44ቱ እንግዲህ ጎንደር የሚባልባት ይቺ ራስ ነው የምትባለች። ደብረ ብርሃን የነዚህ የ44ቱ ራስ ነው የምትባል። ስለዚህ በውጭም በግቢም ያላችሁ ሁሉ ቅድም ሪፖርቱ ሲቀርብ ሰምታችኋል። እጅግ ገንዘቡ ብዙ ነው። ከተረባረባችሁ ግን በውጭ ገንዘባችንን ከምን እንጣለው ሚሉ ሞልተዋል እኮ። ንገሯቸው። ሁሉ ለሥላሴ ይሰግዳል። ሁሉ ሂዶ ከሥላሴ ነው የሚደርሰው። ዛሬ ይህንን የሰራ በሥላሴ ዘንድ ቤቱ ተሰርቶ ይቆየዋል። ይሄ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ላይ ምንድነው ያለው? ኢትዝግቡ መዝገበ ዘበምድር ሀበ ጻጼ ወቁንቁኔ ያማስኖ ወሀበ ሰረት ይከርዩ ወይሰርቅዎ አለ። እናንተ ባለጸጎች ገንዘባችሁን ከዚህ ምድር አታድልቡት፣ ጭጫን ብል ከሚበላው ሌቦች ናሱን አፍርሰው ጉድጓዱን ምሰው ቆፍረው ከሚወስዱት ከዚህ ላይ አታዘጋጁት። አላ በአጸፋው አላ ዝግቡ መዝገበ ዘበሰማያት ሀበ ጻጼ ወቁንቁኔ እያማስኖ ወይረክቦ ሰራቂ። ነገር ግን ገንዘባችሁን ብል ጭጫን ከማይበላው ወንበዴዎች ሌቦች ናሱን ቆፍረው ምሰው ከማያገኙት ከልበ ሥላሴ ገንዘባችሁን አኖሩ። በቀለመ ወርቅ በሰማይ አጽፉ። ኋላሳ ይሄው ይህን ሰርተሃል ተብላችሁ ዘላለማዊ ቦታ ተሰጥቷችሁ እንድትኖሩ ተብላችኋል። ስለዚህ ምእመናን ይህ ነው የማሳሰቢያ። ሁሉ ይሰግድ ለሥላሴ፣ ሁሉ ለሥላሴ ይሰግዳል። እንግዲህ ሥላሴ ማለት ሶስት ማለት ነው። ሰለሰ ሶስት አደረገ። በአንድነት በሶስትነት ሲሰለሱ ሲቀደሱ የሚኖሩ በአካል ሶስት፣ በባህሪ በህልውና ባገዛዝ። በአካል ሶስት ስንል ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ይስየለሱ በአካላት በአካል ሶስት ናቸው ማለት ይሄ ነው። በህልውና ባገዛዝ አንድ ናቸው ማለት ግን ይሄን ዓለም በመግዛት ካለመኖር ወደ መኖር አምጥቶ በመፍጠር እየመገቡ በመኖር ኋላ ይህን ዓለም አሳልፎ በመኖር በስልጣን አንድ ናቸው። በህልውና ያለው በህልውና ይገናዘባሉ ይላል። በአካል ይለያያሉ፣ በህልውና ግን ይገናዘባሉ ማለት አብ በወልድ ህልው ሆኖ ይኖራል፣ ወልድ በመንፈስ ቅዱስ ህልው ሆኖ ይኖራል፣ ወይም ወልድ በመንፈስ ቅዱስ ህልው ሆኖ ይኖራል። ይሄ ስም ስላልሆነ ስለማይፋለስ አንዱ ባንዱ ህልው ሆኖ ይኖራል እንላለን። እንግዲህ ወደ ፍጡራን ሲመጣ በነቢያት አድሮ በሐዋርያት አድሮ በሊቃውንት አድሮ በሰማዕታት አድሮ በጻድቃን አድሮ በድንግል ማርያምም ቢሆን ከዛ በላይ አድሮ ማለት ይቻላል በፍጡራን። በሥላሴ ዘንድ ግን አብ በወልድ ህልው ሆኖ ወልድ በአብ ህልው ሆኖ መንፈስ ቅዱስ በወልድ ህልው ሆኖ በአብ ህልው ሆኖ ይኖራል እንላለን። ህልውና ማለት ሐለወ ኖረ በመኖር ባለመቀዳደም ማለት ነው። ኢሃሎ አብ ዘመነ ደግሞ ሲኖሩ በዘመን ሳይቀዳደሙ ይኖራሉ። ለምን? አብ ወልድን ወለደው መንፈስ ቅዱስን አሰረጸው ስንል በሥላሴ ዘንድ መቅደም መቀዳደም መብለጥ መበላለጥ የለም። እናስተውል ምእመናን። ምክንያቱም ሰው በፍጡራን ደረጃ ሰው የወለደውን ልጁን ይበልጣል አይደል? ይበልጣል እኮ
እናት ልጇን ትበልጣለች፣ አባትም ልጁን ይበልጣል። ምክንያቱም ወይ በ20 ዓመት ወይ በ30 ዓመት ጋብቻ ከዛ በኋላ የሚወለድ በመሆኑ። በሥላሴ ዘንድ ግን አብ ወልድን ወለደው፣ መንፈስ ቅዱስን አሰረጸው ስንል ልብና ቃልና እስትንፋስ ከልብ መገኘታቸውን ነው። ምክንያቱም ከልብ ቃል እስትንፋስ ከልብ ወጥተው አይገኙም። ቃልና እስትንፋስን አልቦ የሚገኝ ልብ የለም። ልብን እስትንፋስን አልቦ የሚገኝ ቃል የለም። ልብን ቃልን አልቦ የሚገኝ እስትንፋስ የለም። ለምሳሌ አንድ ሰው ስንት ነገር አለው ምዕመናን? ለአንድ ሰው 3 ነገር አለው። በሉ እስቲ ምዕመናን፣ ለአንድ ሰው በሉ 3 ነገር አለው። ምን አለው? ልብ አለው፣ ቃል አለው፣ እስትንፋስ አለው። ስንት ሰው ነው? አንድ ሰው ነው። ተመልከቱ። በልቡ ያስባል፣ በቃሉ ይናገራል፣ በእስትንፋሱ ይተነፍሳል። አሁንም ሥላሴን ስናምን አሁን በአብ ልብ ሌላ ልብ የለም። ልባቸው አብ ነው። ሌላ ቃል የለም። ወልድ ለራሱ ቃል ሆኖ ለአብና ለመንፈስ ቅዱስ ቃላቸው እሱ ነው። መንፈስ ቅዱስ ለራሱ እስትንፋስ ሆኖ ለአብና ለመንፈስ ቅዱስ ለወልድ እስትንፋሳቸው እሱ ነው። በአብ ልብ ያስባሉ፣ በወልድ ቃል ይናገራሉ፣ በመንፈስ ቅዱስ እስትንፋስ ይተነፍሳሉ። ስንት ሆኑ? አንዴ 3 ሆኑ። አንዴ ያ ሰው እኮ ብያቸዋለሁ። ያ ሰው ምን አለው አልኳችሁ? ልብ አለው አልኳችሁ። ቃል አለው፣ እስትንፋስ አለው። በልቡ ምን ይላል? ያስባል። በቃሉ ምን ይላል? ይናገራል። በእስትንፋሱ ይተነፍሳል። ያ ሰው ስንት ነው? አንድ ነው። ምዕመናን ጎበዞች፣ እንዴ እናንተ ማትርጓሜ ታውቁ የለ እንዴ? አንድ ነው። ስለዚህ ሰዎች የሚሳሳቱ ይሄንን ባለማወቅ ነው እንጂ 3 አማልክት እንግዲህ 3 አምላክ ይላሉ፣ እንዲህ ይላሉ፣ እንዲህ ይላሉ የሚሉ አሉ። ስለሚሳሳቱ ስላላወቁ ነው። ስለዚህ እንዳንድ ሰው ስለዚህ መጽሐፍ ምን ይላል? አምላክ ውእቱ አብ፣ አምላክ ውእቱ ወልድ፣ አምላክ ውእቱ መንፈስ ቅዱስ ወኢይትበሃሉ 3 አማልክተ አላ አሐዱ አምላክ ውእቱ። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ነገር ግን 3 አማልክት አይደሉም። አላ አሐዱ አምላክ ውእቱ፣ አንድ አምላክ ናቸው እንጂ በአካል 3፣ በህልውና፣ በአገዛዝ፣ በጌትነት፣ በአምላክነት ይህን ዓለም በማምጣት በመመገብ በማሳለፍ አንድ ናቸው ይላል ማለት ነው። ስለዚህ ምን ይላል ደግሞ? ተጋብኦ በተከፍሎ፣ ተከፍሎ በተጋብኦ ይላል። ተጋብኦ በተከፍሎ፣ ተከፍሎ በተጋብኦ። በሶስትነት ላይ አንድነት፣ በአንድነት ላይ ሶስትነት። አንድነት ሶስትነትን አይጠቀልለውም። ሶስትነት አንድነትን ደግሞ አይነጣጥለውም። ያችሁት ይህች ናት የተዋሕዶ እምነት። ሁሉ ይሰግድ ለሥላሴ፣ ሁሉ ለሥላሴ ይሰግዳል። ይህን ካላለ የእግዚአብሔርን መንግሥት መውረስ አይችልም። ምስጢር ይሄ ነው። ይሄ ነው ሃይማኖት። ይሄ ነው የሃይማኖት ታሪክ። ሁሉ ይሰግድ ለሥላሴ። ተጋብኦ በተከፍሎ ይስየለሱ በአካላት ወይተዋሃዱ በመለኮት። በአካል ይለያያሉ ወይም 3 ናቸው፣ በመለኮት አንድ ናቸው። እንዘ አሃዱ ሰለስቱ ወእንዘ ሰለስቱ አሃዱ። 3 ሲሆኑ አንድ፣ አንድ ሲሆኑ 3 ናቸው። ሶስትነት አንድነትን አይነጣጥልም። አንድነት ሶስትነትን አይጠቀልልም ነው። ሁሉ ይሰግድ ለሥላሴ። እንግዲህ
በህልውና ሲባል እንዲህ ይላል አንድ ሊቅ ነአምን በአብ ከመ ህልው በወልድ ወመንፈስ ቅዱስ ወነአምን በወልድ ከመ ህልው በአብ ወመንፈስ ቅዱስ ወነአምን በመንፈስ ቅዱስ ከመ ህልው በአብ ወመንፈስ ቅዱስ ከመ ህልው በአብ ወወልድ ወነአምን እንዘ ይህልው በአብ በአካላት ይሆኑ ብሎ ለብቻቸው ለይቶ አካላትን ነገር ግን በህልውና እንዲገናዘቡ አንድ ታላቅ ሊቅ ይነግረናል። ነአምን በአብ ከመ ህልው በወልድ ወመንፈስ ቅዱስ አብን በወልድ በመንፈስ ቅዱስ ህልው ሆኖ እንዲኖር እናምናለን። ወነአምን በወልድ ከመ ህልው በአብ ወመንፈስ ቅዱስ ወልድንን በአብ በመንፈስ ቅዱስ ህልው ሆኖ እንዲኖር እናምናለን። መንፈስ ቅዱስንም በአብ በወልድ ህልው ሆኖ እንዲኖር እናምናለን። ሃይማኖታችን ይሄ ነው። እመናን እንግዲህ አንድነትንና ሶስትነትን ስንናገር ይሄን ሊቁ ሱኑትዩ የተባለው ሊቅ በአንቀጽ 109 ቁጥር 9 ላይ ነግሮናል። እንግዲህ ወደ ቅዱስ መጽሐፍ ይሄ አንድነት ሶስትነት የሚባል የት አለ? በመጽሐፍ ቅዱስ የት ተገኘ? ከየት አለ? እያሉ የሚናገሩ ስላሉ ይሄ የተመሰጠረው ሊቃውንተ ቤተ ክርስቲያን ወስደው እነዚህ ምሁራን 318ቱ ሊቃውንት እየተነሱ ያመሰጠሩት ከብሉይ ኪዳን ከአዲስ ኪዳን አግኝተው እንጂ ከየትም አምጥተው አይደለም። ስለዚህ የተወሰኑ ቃላት ብቻ ጠቅሼ ሰዓቴን ልጠቅልል። ይሄ በብሉይ ኪዳን በተለይ ይገርማችኋል ስለ አንድነትና ስለ ሶስትነት ሲናገር በተፈጥሯችን እንውሰድ። ከዚህ ቀደምም ጠቅሼ ይሆናል። በኦሪት ዘፍጥረት እንግዲህ አንድነታቸው አንድነት ሶስትነት ነው። አንድም ናቸው ሶስትም ናቸው ብለናል። ስለዚህ መጽሐፍ ቅዱስ ስለዚህ ምን ይላል እንጥቀስ። ኦሪት ዘፍጥረት ምዕራፍ 1 ቁጥር ምዕራፍ 2 ቁጥር 21 እንውሰድ እስቲ እንደው ወደኛ እናምጣው። ወይቤ እግዚአብሔር በሉ እግዚአብሔር አለ በሉ። በአማርኛ ልበልላችሁ። ኦሪት ዘፍጥረት ምዕራፍ 2 ቁጥር 21 ላይ ነው። ይኸውላችሁ እንዲህ ይላል እግዚአብሔርም አለ ይላል። እግዚአብሔርም አለ በሉ። ይህ ስንት ይሆናል? አንድ ነው ብዙ አለ ስታዩ። እግዚአብሔርም አለ ይላል። ምን ማለት ነው? አንድ ነው ለብዙ ነው የሚያመለክት። አንድ ነው አለ። ይኸውላችሁ እግዚአብሔርም አለ አለና አንድ መሆኑን ነገረ። ከዛ ይሄድና እይለሎ ለርእሲ ይንበር ባይቲቶ አላ ንግበር ሎቱ ቢጸጸ ይረድኦ ይላል። ሰው ብቻውን ሊኖር አይገባውምና ረዳትን እንፍጠርለት አለ። ስንት ሆነ? አያችሁት መመና? አሁን ከመጽሐፍ ቅዱስ የለም እኮ ነው የሚሉን አይደል? ምስጢረ ሥላሴ ከመጽሐፍ ቅዱስ ነው ብሉይ ኪዳን ሐዲስ ኪዳን ነው የተናገረው ብለን ስንናገር የት አለ? መጽሐፍ ቅዱስ እኮ አይነገርም አይሰበክም እኮ በኦርቶዶክስ ተዋሕዶ ቤተክርስቲያን የሚሉ እኮ አሉ አይደል? ይኸው ከመጽሐፍ ቅዱስ እኮ ነው የምጠቅሰው። ይኸውላችሁ ኦሪት ዘፍጥረት ምዕራፍ 2 ቁጥር 21 ላይ እኮ ጠቀስኩላችሁ። ወይም ያለ በግዕዙ አለ እግዚአብሔር አለ አለና አንድነቱ ነው ነገረን። ከዛ ምን አለ? እየደልዎ ለብእሲ ይንበር ባሕቲቱ አላ ንግበር ሎቱ ቢጸጸ ይረድኦ። የሚረዳውን ገና በአዳም ባህሪ ስላለች ሔዋን የምትረዳውን ዘትረድኦ። እንዲያውም ወደኛ ጋብቻ መጣ እኮ ምመነ። አያችሁ ሰው ብቻውን ሊኖር አይገባውምና ረዳትን እንፍጠርለት። ሥላሴ ሶስት አለን። ተመልከቱ። ልቀጥል። ይገርማችኋል። እንዲህ ይላል ደግሞ ወደ ምዕራፍ 11 በተለይ ወደ ዛሬው ታሪክ ልምጣላችሁ። ኦሪት ዘፍጥረት ምዕራፍ 11 ቁጥር 4 ላይ ስትመለከቱ ወይኔ እግዚአብሔር ይላል። እግዚአብሔርም አለ። ተመልከቱ። እግዚአብሔርም አለ። ወደ ታች ልውረድ ነው ንረት ወንዝሮ
ለነገሮሙ ኑ እንውረድ። እግዚአብሔርም አለ ስንት አለ? ስንት ነው ይሄ? ሲነገሩ አንድ ኦሪት ዘፍጥረት ምዕራፍ 11 ቁጥር 4 ላይ ይውላችሁ እግዚአብሔርም አለ ሲል ስንት ነው? አንድ። ይኸውልህ የእግዚአብሔርን አንድነቱን ነገረን። ወረደና ምን አለ? ኑ እንውረድ። ስንት ነው ይሄ? ሶስት። ተመልከቱ ምዕመናን፣ መጽሐፍ ቅዱስ ቀጥታ የተወሰደ ኑ ንረድ ወንዝርኦ ለነገሮሙ ከመ ኢይሳምዑ በበይናቲሆሙ ብሎ ጠቅሎ ይወስደዋል። እርስ በርሳቸው በቋንቋ እንዳይገናኙ ቋንቋቸውን እንደበላልቀው አሉና ስንት ሆኑ? ሶስትነታቸውን ነገሩ። አሁን ይኸው ቅድም ከኦሪት ዘፍጥረት ምዕራፍ 2 ጠቀስኩላችሁ። አውጥቶ ማንበብ እኮ ነው በቃ። ሁለተኛ ደግሞ የጠቀስኩላችሁ ምዕራፍ 11 ላይ ጠቀስኩላችሁ። መጀመሪያ እግዚአብሔር አለ አለና አንድ መሆኑን ነገረ። ስለዚህ አንድነት ሶስትነት እያልን የምናስተምር ከዚህ የተነሳ ነው። ሊቃውንቶቻችን ያስተምሩ ይሄን ነው። ከዚህ ተነስተን ነው ብሉይ ከአዲስ የምናመሰጠው። ከዛ ይቀጥልና በጣም የሚደንቀኝ ነገር እስቲ ወደ ምዕራፍ 18 ልውሰዳችሁ። በጣም የሚገርም ቃል አለ። ኦሪት ዘፍጥረት ምዕራፍ 18 ቁጥር 2 ላይ ስትመለከቱ ሥላሴ በተለይ በሐምሌ የተደረገ ታሪክ ነው። ሥላሴ ወደ አብርሃም ቤት ቀጥታ በሶስት ሰዎች አምሳል መጡ ይላል። ወደኛም በበረከት ይምጡልን ሥላሴ ቀጥታ። ምክንያቱም አብርሃም ደግ ሰው ስለነበረ ሰይጣን ተፈታትኖት እንግዳን ከልክሎበት ስለነበረ ታሪኩ ብዙ ነው፣ ወደኋላ አልመለስምና ሥላሴ በሶስት ቀን ጦሙን አድሮ በሶስተኛው ቀን ሥላሴ መጡና ከደጁ ላይ ቁጭ አሉ። ሶስት ሰዎች መስሎ። ምክንያቱም በባህሪያቸው ሥላሴን የሚያይ የለም። ለፍጡራን በሚመጥን መልክ መታየት ነው ለሥላሴ ማለት። ስለዚህ መጡና በሶስት ሰዎች አምሳል ቁጭ አሉ ከደጁ። ምን አላቸው? ጋሱ አጋይስቲ ቤተ ገብርክሙ፣ እባካችሁ ጌቶቼ ወደ ባሪያችሁ ቤት ግቡ። ሀዛ እያይዘው ምን አለ? እመረከብኩ ሞገሰ በቅድሜከ ኢትህልፎ ለገብርከ አለ። በእውነት ይላል። ይኸውላችሁ ተባል ጠቅልየው ነው፣ በጥቅስ እየተጠቀለለ ስለሚሄድ ነው። በእውነት በፊትህስ ባለሟልነትን አግኝቼ እንደሆነ፣ በፊትህ ምን አግኝቼ እንደሆነ። አሁን አንድ ነው ያደረገው። ሶስት ሲመመና ነገር ስንት ነው ያደረገው? አንድ አይደለም። ይኸውልህ በፊትህ አለውና አንድ አለው። እግዚአብሔርን ተመልከቱ፣ አንድነቱን ነገረን። ምን አለ? በፊትህ ባለሟልነትንስ አግኝቼ ከሆነ ናምጽእ ለክሙ ማየ ወትጽቡ ገሪክሙ፣ ውሃ እናምጣላችሁና እግራችሁን ታጠቡ። ስንት ሆነ? አያችሁት? ሊቃውንተ ቤተክርስቲያን ተመልከቱ። ይህን እኮ ነው የምንናገረው። ልክ ምስጢረ ሥላሴ በቤተክርስቲያን ከየትም ተቀራርሞ ዝም ብሎ የመጣ ምንም። ለዚህ እኮ ነው አባቶቻችን ሲናገሩ ምን ይላሉ? ምስጢረ ሥላሴ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም፣ ከብሉይ ከአዲስ የመጣ ነው እንጂ ብለው ያስቀመጡ። ለዚህ ነው ተመልከቱ። በፊት ያለ እንግዲህ አንድ አረገው እግዚአብሔር። አሁን አብርሃም የሆኑ እንግዶች መጡልኝ ብሎ ተቀበላቸው እንጂ ሥላሴ መሆናቸውን ለጊዜው አልተረዳም ነበር። ምን አለ? ሥላሴ አንድነታቸውን ሶስትነታቸውን በአብርሃም ላይ ሲያሳድሩ ወይም ሲገልጹለት ሲናገር እራሱ እንዲህ አለ። ማንም ሳያስተምረው ሥላሴ ያስተምረው በምስጢር በፊትህ አለው እግዚአብሔርን፣ በፊትህ ባለሟልነትን አግኝቼ ከሆነ አለ ኢትህልፎ ለገብርከ፣ ባሪያህን አትለፈኝ አለና አንድ አረገው። ከዛ ሄደና ውሃ እናምጣላችሁና እግራችሁን ታጠቡ፣ ህብስት እናምጣላችሁና ልቡናችሁን ደግፉ። ከዛስ እንደገና ከዚህ ላይ እንደው እስቲ ከመጠለያው እርፍ በሉ አለ ይላል። እንግዲህ ሶስትነታቸውን ነገር አንድነትና ሶስትነትን አብርሃም አመሰጥሮ ማለት ነው። ከዛ የሚገርመኝ ማለት ነው እልፍ አለና ወሮፀ አብርሃም ሀበ ሳራ ውስተ ሀይመታ ይላል። ሚስቱ ሳራ ምግብ እያዘጋጀች ነበረና እንግዶች መጡ እያለች ጉድ እያለች ነበረ። ወደዛ ውስጥ እየሮጠ ሄደና ምን አለ? አብህይ ሰለስተ መስፈርተ ስንዳሌ፣ ሊጦ ጉርዶ የወጣለትነን ስንዴ አለ። ይኸውላችሁ
ሊጦ ጉርደው የወጣለት ስንዴ ማለት በእኛ በዛሬው አነጋገር የተፈተገ የተበጠረ የተንጠረጠረ ስንዴ 3 መስፈርተ ሐሪጽ 3 መስፈሪያ ዱቄት አምጪና ወግበሪ ዳፍንተ አንድ እንጎቻ አድርገሽ ጋግሪ ያለ። ስንት እንጎቻ ሲነገር 3 መስፈሪያ ዱቄት ስንት መስፈሪያ 3 መስፈሪያ ዱቄት አምጥተሽ አለ አንድ እንጎቻ አድርገሽ ጋግሪ አላት። ተመልከት 3 ያለ የሶስትነታቸው አንድ እንጎቻ አድርገሽ ስሬ በአንድነት አንድ ናቸው። በአካል 3 በመለኮት አንድ የሆኑ ሥላሴ ዛሬ ከቤታችን ተገኝተዋል አለ። ሳያውቅ እንዲህ ተርጉም ይገርም እኮ። ስለዚህ ሥላሴ ሁሉ ይሰግድ ለሥላሴ፣ ሁሉ ለሥላሴ ይሰግዳል። እንግዲህ በዛሬው ዕለት ያው የሰናዖርን ታሪክ ባጭሩ ስንናገር አጭር ነው አደርጋለሁ። የሰናዖር ሰዎች የካም ነገዶች ናቸው። ከካም ወገን የተነሱ ናቸውና እነዚህ ክፉዎች ተመራማሪዎች ናቸው። በእርግጥ የተመራመሩት ግን ክፋት ነበረ። ዛሬ ምርምርን እግዚአብሔር አልተውም። እስከ ጠፈር እስከ ናሳ ድረስ ሰዎች ይሄዳሉ። ይሄዱ፣ ችግር የለውበትም። እሱ ጥበቡና ለሰዎች እንዳይሰወር የእግዚአብሔር ፈቃዱ ነው። ራሱም ጥበብ የተባለ እግዚአብሔር ነው። ስለዚህ በዛ ዘመን የነበሩ ሰዎች በኖህ ዘመን ዓለሙ በውሃ ነውና የተደመሰሰው በዛን ሰዓት ምን ብለው አሰቡ? ሰዎች እኮ የሚድኑበትን ግንብ ባለመስራታቸው ነው የጠፉት። ስለዚህ ከጥፋት ከውሃ ሙላት ጥፋት የምንድንበት ግንብን እንስራ አሉና ባጭሩ 43 ዘመን አንድ የኃጢአት ግንብ ሰሩ። አጭር ለማድረግ በዛ እስከ ፀሐይ ድረስ ደረሱ ይላል። ትርጓሜ ነው እንግዲህ የምናገረው ታሪክ ነው። እስከ ፀሐይ ድረስ ደረሱ። በፀሐይ አብስ ብሎ መብላትንም ጀመሩ ይላል። በዚህ ሰዓት ሰይጣን ለወዳጆቹ ለማጥፋት ቅርብ ስለሆነ ምን አደረገ? በምታት አምጥቶ እስቲ በዚህ ላይ ምንድነው ያለ? ያን የሚገዛችሁ እኮ እዚህ ላይ ነው ያለ፣ ብትሞክሩ ታገኙታላችሁ የሚል አመለከታቸው። ጦር ወደ ሰማይ እስቲ እንሞክር አሉና ቀርበን ይሆናል እኮ ይሄ ነገር አሉና ጦር ውርውር ቢያደርጉ ወደ ሰማይ በቀይ ቀለም ቅብት አደረገና ለቅቅ አደረገ። አሁን አበላ ግን ተወግተዋል ብሎ ዘበተበት። አያችሁት ሰይጣን። ቀጥለው ሲወረውሩ ደግሞ ደም መሰል ቀብቶ ለቀቀላቸው። አሁን ወልድን አገኘ ነው አሉ። ቀጥለው ደግሞ ለቀቁ። አሁንም ተቀብተው መጡ። ምን አሉ? መንፈስ ቅዱስን አገኘ ነው አሉ። ተመልከቱ። ደም እኮ የለም። ደም ደግሞ የመጣው መቼ ነው? ክርስቶስ ሰው ከሆነ በኋላ ነው ደም የተገኘው። ከመቤታችን ከቅድስት ድንግል ማርያም ሰው ከሆነ በኋላ ነው ደም። በመላእክትም ደም የለም፣ በመለኮትም ሥጋ ሳይለብስ ደም አልነበረም። በምትሃት ነው። እንዲህ ሲሉ ሥላሴ ፍጡር በከንቱ ቢደክም አይፈልጉምና አለ። ነፋስን አስነስተው መጀመሪያ ግን እንዲህ አደረጉ። እስቲ ቆይ ይሄ ወገን እኮ አንድ ቋንቋ ቢሆን ነው፣ በአንድ ቋንቋ በአንዲት ዕብራይስጥ ቢግባባ እኮ ነው እስከ መደፋፈር የደረሰው አይደል? አዎ ምንና ነው ንረር ወንዝሮ ለነገሩ ነገራቸውን እንበታት ነውና በብዙ ቋንቋ እናድርግባቸዋልና ከዕብራይስጥ ከአንዲት ቋንቋ ስንት ቋንቋ? 71 ቋንቋ ሲጨምሩበት ስንት ይሆናል? 72 ቋንቋ። ከዛ በኋላ በአንድ ቋንቋ መግባባት ቀረ። ምን ሆነ? ብረት አምጣ ሲለው ጭቃ አምጣ ሲለው ኩራት አምጣ ሲለው ምን ሲሚንቶ። በቃ ድብልቅልቅ ኮነ ድብልቅልቅ አለ። እንዲያውስ ራሱ ባቢሎን ማለት ምን ማለት ነው? ድብልቅልቅ ማለት እኮ ነው። እዚህ ተነሳን እኮ የተጠራች። ስለዚህ በዚህ ሰዓት ሥላሴ ኑ እንውረድ ብለው ቋንቋቸውን ደበላልቀው ያፈረሱበት ቀን የኃጢአታችንን ግንብ እግዚአብሔር ያፈርስልን። ጨርሻለሁ። ያ ቋንቋ ይላል ከ3 ቤት ቆየ ይላል። 32ቱ ቋንቋ በካም ቤት፣ 25ቱ ቋንቋ
በሴም ቤት 15 ቋንቋ በያፌት ቤት ቆይቶ ኋላ ለሐዋርያት የተገለጠው ቋንቋ ይህ ነው። በዛሬው ዕለት ግንብ የፈረሰበት ቀን ነውና የኢትዮጵያን ፈተና እግዚአብሔር ያፈርስልን። ወስብሐት ለእግዚአብሔር። ሁለተኛ ነው ሶስተኛ ሰዎች ለአባታችን ለቆሞስ ረታይና በገብረ ማርያም ጌጡ ቃለ ሕይወት ያሰማል።